ውሸት በሁለቱም አገር ክስረት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ የተወደዳችሁ ውድ ቤተሰቦቼ ሰላም፣ እንዴት ናችሁልኝ? ሰላማችሁ ብዝዘት ይበል። ውሸት የሙናፊቅነት ምልክት ነው ይሉናል። አላህ በተከበረው ቃሉ ምዕመናን ሆይ አላህን ፍሩ ከእውነተኞችም ሁኑ ብሎናል። ውዱ ነቢያችንን ሰለላሁ ዐለይሂ ወሰለም ሙስሊም እንደማይዋሽና ውሸት የሙናፊቅ ባህሪ እንደሆነ ገልጸውልናል። ሁሉንም አይነት ውሸት እንጠንቀቅ። በተለይ ደግሞ ለዲናችን ነው ለሃይማኖታችን ጥቅም ብዬ ነው እያሉ መዋሸት ትልቅ ጅልነት ሞኝነትም ነው። ለቀልድና ለጨዋታም እያሉ ቢሆን አይቻልም፣ ፈጽሞ አይቻልም። ለቀልድና ለጨዋታ የሚባል ነገር የለም። ውሸት በዱንያም ውርደት በአኼራም ቅጣት ያስከትላል። ውሸታም ዝምድናን ያቆራርጣል። ውሸታም ወዳጆችን ይለያያል። በህይወትና ርዝቁንም በረካ ያሳጣል። አላህ በሁለቱም ዓለም ከሳሪዎች እንዳያደርገን ከሳዲቆች ያደርገን። ከ4 የጋብቻ ዓመታት በኋላ ሰዎች ስለ ትዳራቸው ማውራት ጀመሩ። አላህ የልባቸውን ክፋት አይቶ ልጅ ነፈጋቸው እያሉ ተሳለቁ። ችግሩ ከማን ይሆን እያሉ ደጋግመውም ጠየቁ። የሰፈሩ ሰው ቡና መጠጫ የአላፊ አግዳሚው መባቻ ሆኑ። ጫናው ሲበረታ ወደ ሆስፒታል አቀኑ። ችግራቸውን ለዶክተሩ አስረዱ። የምርመራ ውጤቱን እየተጠባበቁ ከአግዳሚው ወንበር ላይ አረፉ። ውጤቱ ሲደርስ ባል አስቀድሞ ወደ ዶክተሩ ክፍል ገባ። ከሚስቱ በኩል እንደሆነ ነገረው። አትወልድም መሃን ናት አለው። ደነገጠ። ለትንሽ ደቂቃ ዝምታን ሰነበ። ሳግ የተናነቀው እንደምንም ያለውን አቅም አሟጦ እባክህን ችግሩ የኔ እንደሆነና መውለድ እንደማልችል አድርገህ ለሚስቴ ንገራት እያለ ለመነው። ችክ ብሎ አጥብቆ ጠየቀው። እንባውን ሲያረግፍ ቀልቡ ራራለትና ተስማማ። ከማቆያው ክፍል ጠርቷት ተያይዘው ዶክተሩ ዘንድ ገቡ። ከምክርና ተገጽጻ በኋላ ባልሽ መሃን ነው በማለት አረዳት። የመውለድ ተስፋም የለውም አላት። ተቃቅፈው እየተላቀሱ ወደ ቤት ተመለሱ። ቀናትን እየተኩ ሳምንታትን አለፉ። ወሬው በአካባቢው ተሰራጨ። መንደረተኛው እንደተጠቋቆመ መሳለቂያ አደረገው። 9 ዓመታትን ተቆጠሩ። በትዕግስት የአላህን ምላሹን ጠበቁ። ሚስት በባሏ ተስፋ የቆረጠችበት ቅጽበት መጣ። ደከምኩ፣ ታከትኩ አለችው። ሞከርኩ፣ አቃተኝ። ለድፍን 9 ዓመታት ታገስኩስ። አሁን ግን በቃኝ፣ እባክህ ፍታኝ፣ አግብቼ አይኔን በአይኔ ልይ በማለት ጠየቀችው። በሰዎች እይታ ባሏን ችላ ተሸክማ የተቀመጠች እንደ ጥሩ ሚስት የተሳለች ድንቅ ሴት ነበረች። ትንሽ እንድትጠብቀው እያለቀሰ ለመናት። ከዚህ ክስተት በኋላ አላህ በኩላሊት በሽታ ፈተናት። ጣቷን ባሏ ላይ እየቀሰረች ተወነጅለው ጀመር። እሱ ነው ስበቡ እያለች አለቀሰች። መውለድ እንደምፈልግ ነግሬው አሻፈረኝ አለ። እርሱን በመታገስ በሽተኛ ሆንኩ እያለች ተነፈረቀች። ነቅለ ተከላ ሊደረግላት በተዘጋጀበት ወቅት ባል ለስራ ወደ ውጭ አገር እንደሚሄድ የሚገልጽ ቴክስት ላከላት። ኩላሊት የሚለግሳት ሰው ማግኘቱንም ነገራት። በፍጥነት እንደሚመለስ ገልጾ ተሰናበታት። ሚስት ባገኘች ጭራሽ ይህን ሁልጊዜ ተሸክሜው መኖሬ ሳያንስ ሰው በሚያስፈልገኝ ሰዓት ከአጠገቤ ይራቅ እያለች ተበሰለች። ከቀዶ ጥገናው 1 ቀን ቀደም ብሎ አንድ ወጣት የሆስፒታሉን ቅጥር አልፎ ዶክተሩ ክፍል ገባ። ሰላምታ ሰጥቶ ከወንበሩ ተቀመጠ።
ኩላሊቱን ይለግሳል የተባለው እርሱ ነበርና ብቻውን ወደ ውስጥ ዘለቀ። በተሳካ ሁኔታ ቀዶ ጥገናው ተደረገ። የኩላሊት ንቅለ ተከላው ወደ ሙሉ ጤንነቷ ተመለሰላት። ባል ቆይታውን ጨርሶ ሲመለስ የደካማ ምልክቶች ፊቱ ላይ ይነበብበት ነበር። አእምሮህ ብዙ ርቀት ሳይጓዝ ለምን እንደደከመው ልነግርህ? እሱ ራሱ ነበር ኩላሊቱን የለገሰላት። እንዳይታወቅበት ያን ወጣት ላከላት። አዎ ኩላሊቱን ለሚስቱ የሰጣት ባል ነበር። ይህንን መልካምነቱን ከሁሉም ሰው ደብቆ በሚስጥር ሸሽገው ቀዶ ጥገናውን ተደርጎ 9 ወር እንዳለፈ ሚስት አረገዘች። ከሌላ 9 ወራት በኋላ የበኩር ልጇን ወልዳ ታቀፈች። በደስታ ቤቷ ነባ። ዘመድ ጎረቤት ሁሉ እየተቃቀፈ ተላቀሰ። ባል በዛ ወቅት በሸሪዓ ሕግ የማስተርስና የዶክትሬት ዲግሪውን በማጠናቀቅ ላይ ነበር። ያም ብቻ አይደለም፣ ግርማው የከበረውን በደረጃውም የላቀውን ቁርአንን በቃሉ ሐፍዟል። በሐፍዝ የአቀራር ሰንሰለትም ሰነዱን ተቀብሏል። ይህንን ሁሉ አብራው የምትኖረው ሚስቱ አታውቅም። የዕለት እንቅስቃሴውን የሚያሳርፍበትን ዶክተር ከዕለት በአንድ ቀን ከክፍሉ ጠረጴዛ ላይ እንዳስቀመጠ ረስቶት ከቤት ወጣ። ሚስት አገኘችው። ገልጣም አነበበችው። ደወለችለት። ሃሎ ብሎ ሲያነሳው አለቀሰች። ነገሩ ገባው። ዶክተሩን እንደረሳ አስታውስና አነባ። እንደውም እየተላቀሱ እንባ ለእንባ ተገባብተው ስልኩ ተዘጋ። ክብ ክብ ውሃ መሳይ ጎርፎች ከዓይናቸው ፈልቀው ስሜታቸውን ገልጸውላቸውና ቻው ተባባሉ። ወደ ቤት እንደተመለሰ ዓይኗን ከመሬት አቀርቅራ ተቀበለችው። ከዛ ዕለት ጀምሮ ለተከታታይ 3 ወራት በሙሉ ዓይኗን ልታየው ፈራች። ድምጿን እንኳን በቅጡ ማሰማት ቸገራት። ባል እንዲህ ይላል። ያለፉትን 10 ዓመታት ህመም የተባለን ሁሉ ከአይነቱ ስጎነጭ እንባዬን የሚጠርግልኝ አቅፎ የሚያባብለኝ አንድም ሰው ከጎኔ አልነበረም። እርሷ ግን ስታለቅስ ጸጉሯን እየዳበስኩ እንባዋን እየጠረኩ አጽናናታለሁ። በዘመዶቼ ባይታውር ተደርጌ ስገለል መሸሸጊያ የእሷ ነበረች። ደግና አዛኝ ሚስት እኔ ነበርኩ መሃን አሁን መውለድ የቻልኩ ይላል። እሱን ለመርዳት እንባውንና ፍቅሩን በቂ ይመስሉኛል። በዚህ ከ10 ዓመታት ላሳየው ትዕግስት አላህ በተሻለ መነዳው። የአብራኩን ክፋይ ከሚወዳት ሚስቱ ለገሰው። ታሪኩን በህልም አይለም ውስጥ በገሃድ የታየ እውነታ እንጂ ልቦለድ አይደለም። የምነግራችሁ ስለ መልካምነት፣ የማወራችሁ ስለ ትዕግስት። በልቤ የተሸከምኩትም አላህ ታጋሾችን የሚከስበት ተስፋ ነው። ታጋሾችን አበስራቸው እንዲል ቁርአኑ በሰብር የተሽሞነሞኑ የችግር ቀናቶችን ለጋሾችን አላህ መነዳቸው። አላህ ሆይ አንተ ሰላም ነህ፣ ሰላምም የሚገኘው ካንተ ነው። የአዛኞች አዛኝ የሆንከው ጌታችን ሆይ በጭንቀት በመከራና በስቃይ ላይ ያሉትን ሁሉ ፈርጃቸው። መጠጊያቸው ሆይ አንተ የበለጠ መጠጊያ መሸሸጊያ አናገኝምና በእዝነትህ ሸሽገን። የታመመን የሚያሽር የተሰበረን የሚጠግን ካንተ በላይ የትም የለምና ከህመማችን አሽረን። ስብራታችንን በውዴታህ ጠግነን። ውስጣችንን ከኛ በላይ አንተ ትረዳለህ፣ የሚያስፈልገንን ከኛ በላይ አንተ ታውቃለህና። በዚህ ወቅት ካንተ ውጭ ጭንቀትና ስብራትን ለማያውቅለት ባሪያህ አዘንለት። አንተ ከሁሉም ነገር የተብቃቃህ ጌታ ነህ። እኛ ደግሞ ከአንተ ፈላጊዎች ድሆች ነን። አላህ ወይ ደካማ ባሮችህ ነን። በወንጀል ተጨማልቀን ነፍሶቻችንን እንኳ ከዝንባሌዋ መግታት አቅቶናል። ለባሮችህ አዘንልን። ደካሞች ነን፣ አበርታን። ወንጀላችን በስቷል፣ ማረን። የጠየቅንህን ሁሉ ለግሰን። አዛኙ ጌታችን ሆይ በዚህ ወቅት ካንተ ውጭ
ጭንቀቱና ስብራቱን ለማያውቅለት ባሪያህ አዘንለት። በጭንቀት በመከራና በስቃይ ላይ ያሉትን ሁሉ ፈርጃቸው። አላህ ሆይ አዳኝ የሆንከው ጌታችን ሆይ የአልጋ ቁራኛ ሆነው በየቤቱና በየሆስፒታሉ በህመም የተሰቃዩ ያሉትን ሁሉ ፈውታቸው። የዱንያ ጊዜያቸው ተጠናቆ በሞት አፋፍ ላይ ያሉትንም ከጣር ስቃይ ገላግላቸው። በዚች ዱንያ መልካምን በቀጣዩ ዓለምም መልካምን ለግሰን። የተከበረውን ፊትህን በጀነት ውስጥ የምናይ አድርገን። ጌታችን ሆይ በቁጣም ሆነ በሰላም ጊዜ እውነት ብቻ የምንናገርበት አንደበት ከሐቅ ጋር ብቻ ወግነን የምንቆምበት ልቦና ስጠን። አላህ ሆይ በምእመናን መካከል ልቦናቸውን አቀራረብ፣ ልዩነት እና መበታተንን አርቅላቸው። የዓለማቱ ጌታችን ሆይ ለሀገራችን ሰላምን፣ መረጋጋትን እድል ለህዝባችን መግባባትንና መቻቻሉን አድለን። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወረህመቱላሂ ወበረካቱ።